ደጆች ቢዘጉብኝ በሩን ጌታዬ ይላል አንደበቴ እግዚአብሔር ቅዱስ ነው አይተወኝምና ወላጅ እንደሌለው ትላንት የጠበቀ የነገ ተስፋዬ ትልሃለች ነፍሴ ፍቅር ጌታዬ ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፈላል መድኃኔዓለም ስልህ ጌታዬ ተመስገን ተመስገን ጌታዬ ነው ደስ ይለኛል ጌታዬ ተመስገን ተመስገን ጌታዬ ነው ደስ ይለኛል ጌታዬ ዋጋ የሰጠ ጌታዬ ያነሸንሸኛል ጌታዬ አበባ አበባዬ ተመስገን ጌታዬ አብሳት ወድሳት ተመስገን ጌታዬ መንፈስ ቅዱስ እሳት ተመስገን ጌታዬ አብሳት ወድሳት ተመስገን ጌታዬ የማይታይ የተዳሰሰ ለሰው በጠባቡ ደረት አዳምን መሰለው ገረማት ጠበባት ታናሿን ሙሽራ ተዋህዷልና ቃል ከሥጋ ጋራ የምስጢር ግሩም ነው ከቶም አይነገር ማርያምን በልቧ ትጠብቀው ነበር የምስጢር ግሩም ነው ከቶም አይነገር ማርያምን በልቧ ትጠብቀው ነበር ድንግል ፈጣሪዋን ወለደችው በመጠቅለያም ተከለለችው የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛቸው በከብቶች ማደሪያ የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛቸው በከብቶች ማደሪያ ለኔስ ልዩ ነው ሚካኤል ለኔስ ልዩ ነው ሚካኤል ለኔስ ልዩ ነው ሚካኤል ለኔስ ልዩ ነው ሚካኤል ገና ሕፃን ሳለሁ አሳድገኸኛል ከብዙ መከራ አንተ አውጥተኸኛል አሁንም ጠብቀኝ ቸል አትበለኝ አባቴ ሚካኤል ልጄ ሆይ በለኝ ለኔስ ልዩ ነው ሚካኤል በሁሉ ተመሰገነ ከክብር በላይ ክብር ገነነ አንተን ማወደስ ያስደስተናል ስምህን ማክበር ግብራችን ሆኗል አምላክ ተመስገን በሰማያት ስምህ ይወደስ በፍጥረታት ከሕፃናት አፍ ምስጋና ይውጣ አንተን ማመስገን ይሁነኝ ዕጣ ደጁኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ አከበርከኝ ባንተ ጸጋ ናታኔም ነኝ በአገልግሎቴ አይከፋኝም ታናሽነቴ
እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ ከነገደ ሌዊ ባልሆን ባልሾምም እንደ አሮን የዜማ ዕቃ ባልይዝ በገና ላመስግንህ በትሕትና ኤሎሄ 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 ብያለው ከመስቀሉ ፍቅር ካንተ ተምሬያለው ሰድቡኝ ቢገርፉኝ ነጥቀው ሂድ ቢሉኝ አባቶይ ማራቸው አልኩኝ ማራቸው አልኩኝ ደጉ ሳምራዊውን የለም የሚመስለው በሸላቾቹ ፊት እሱ ዝምን ያለው የምታገስበት ልቡናን ስጠኝ ያለፈው ባንተ አልፏል ነገን አስችለኝ ነገን አስችለኝ ኤሎሄ 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 ብያለው ከመስቀሉ ፍቅር ካንተ ተምሬያለው ሰድቡኝ ቢገርፉኝ ነጥቀው ሂድ ቢሉኝ አባቶይ ማራቸው አልኩኝ ማራቸው አልኩኝ አያት ቢወራ ከሰማያት ወርዶ ሞገደኛ ጋራ ከሰማያት ወርዶ ሞገደኛ ጋራ ተመስገን ስለረዳኸኝ ተመስገን ልቤ ውስጥ በብርሃን እንዳለ ስላሳወቀኝ ተመስገን ይገርመኛል እኔን እኮ ነው ደህና ያደረገኝ ክርስቲያኖች እግዚአብሔርን ጠይቀነው ቶሎ መልስ ከሰጠን ሃይማኖታችንን እምነታችንን እያጠነከረልን ነው። ጠይቀነው ጥቂት ጊዜ ዝም ካለን ትዕግስት እያለማመደን ነው። ጠይቀነው ጭራሽ መልስ ካልሰጠን አትጠራጠሩ፣ ጠልቶን ሳይወደን ቀርቶ ረስቶን ሳይኖር ቀርቶ የሌለ ሆኖ አይደለም፣ የተሻለ እያዘጋጀልን ስለሆነ
እንጂማ እግዚአብሔር ነው። እስከ መቼ ችግሩን እስከ መቼ ለኛ ያቃተውን ነገር እያየን እንላለን? ላንተ የሚያቅት ነገር የለም ተብሎ ነው የተጻፈው። ምን ያቅተዋል እግዚአብሔር? ክርስቲያኖች ተስፋ በማይቆረጥበት እግዚአብሔር ተስፋ እየቆረጠን ለምን ሰይጣንን ደስ እናሰኘዋለን? እንደውም ቅዱስ ዮሐንስ አፈወርቅ አንድ ውሻ አንተ ምግብ ስትበላ አጠገብህ ቢቀመጥ ከምግብህ እያነሳ ብትሰጠው ውሻው አንድ ጊዜ ስላጎረስከው ርቆ የሚሄድ እንዳይመስልህ ጠግቦም የሚነሳ ይሆናል ብለህ እንዳትገምት። በሰጠው ቁጥር ወደ አንተ ነው የሚጠጋው። ሰይጣንም እንደዚህ ነው። አንድ ጊዜ ስታናረርለት የበለጠ ነው ወደ አንተ የሚቀርበው። እናም ይላል አምላክህን እያመሰገንከው ሰይጣንን በረሃብ ቅጣው ይላል። ስታጉረመርሙ ሰይጣንን አስደሰታችሁት፣ አጠገባችሁት። አሁን ምን ያህል የጠገበ አይመስላችሁም? በኢትዮጵያና በመላው ዓለም ምሬት፣ ማጉረምረም፣ ምስጋና ሲጠፋ እስከ መቼ ተስፋ እየቆረጥን? ተስፋ በማይቆረጥበት እኮ ነው ተስፋ የምንቆርጠው። እስከ መቼ? ተመስገን ተመስገን። አሜን። እግዚአብሔር መውደቄን በሚመኙ ፊት እጄን ይዞ አቁሞኛል። መሰበሬን በሚናፍቁ ፊት ልቤን ደግፎልኛል። ሁሌም አብረኸኝ እንዳለህን ያምናለሁ። ዛሬ ግን ሰዎች በእውነት አብረው ነበረ፣ በእውነትም አግዘዋል ሲሉኝ አስገረምከኝ። ዳግም እጄን ባፌ አስጫንከኝ። ተመስገን። እግዚአብሔርን አመስግነው።
በሰላም ያስቆጠረን ማን ይመስገን? በጣም ልዑል እግዚአብሔር ሆይ ስለሰጠኸኝ ስለዚህ ቅጽበት አመሰግናለሁ። እንዳንተ ምሕረት እስካሁን በሕይወት አለው። እስካሁን እየኖርኩ ነው። እስካሁንም ብዙ እያየሁኝ ነው። ቅድስት ድንግል እናቴ የአምላኬ እናት ስላደረግሽልኝ ስለሰጠሽኝ ነገር ሁሉ አመሰግናለሁ። እግዚአብሔር የተመሰገነ ይሁን።